ባለፈው ሳምንት አይተናል የእግዚአብሔርን ቤት ሥርዓት ያየን ነው የከረምነው እግዚአብሔር ለጢሞቴዎስ ሐዋርያው ጳውሎስ የጻፈውን ነበር ስናየን ነበረው ያልነው ምንድን ነበረ ብዘገይ ማለት ሊመጣ እቅድ አለው ሊመጣ ፕላን አለው ግን ድንገት የሚያዘገየው ነገር እንኳን ቢኖር ኢመርጀንሲ የሆነ ጉዳይ ወይም አስቸኳይ የሆነ ችላ ሊባል የማይችል ነገር እንደሆነ እዚህ ጋር አይተናል ቁጥር 15 ላይ ብዘገይ በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ ቤቱ የእውነት አምድና መሰረት የይሃው የእግዚአብሔር ቤተክርስቲያን ነው ስለዚህ በዚህ ቤተክርስቲያን የማን ናት ብለናል የእግዚአብሔር ናት ብለናል የእግዚአብሔር የሆነችው ደግሞ ምትተዳደርበት ህግና ሥርዓት አለ ስለዚህ እነዚህ ሰዎች ጣዖት አምላኪ የነበሩ ጌታን ማቁ ወይም እግዚአብሔርን የማቁ የነበሩ ጌታ ኢየሱስ ክርስቶስን አምኖ ሲመጡ የመጡበት የኖሩበት ያደጉበት ወይም ሲኖሩ የኖሩትን ያንን ነገር ይዘው እንዳይመጡ ሐዋርያው እዚህ ጋር ምን ይላል እመጣለሁ ቶሎ ብዬ ልመጣ አስባለሁ ድንገት ግን የሚያዘገየኝ ነገር እንኳን ቢኖር በእግዚአብሔር ቤት እንዴት መኖር እንደሚገባ ስለዚህ የሚኖርበት ህግና ሥርዓት አለው ማለት ነው እግዚአብሔር የሥርዓት አምላክ ነው አሜን ልስማ ሲጮክ በሉና እግዚአብሔር የሥርዓት አምላክ ነው በሉ እግዚአብሔር የሥርዓት አምላክ ነው ለእያንዳንዱ ነገራችንን ቤታችንን እንዴት እንደምንመራ ህይወታችንን እንዴት እንደምንበራ በስራችን ላይ እንዴት ታማኝ ትጎች እንደሆን በህብረት መካከል ስንኖር እያንዳንዱ ነገር እግዚአብሔር ሥርዓትና ህግን ሰጥቶናል እግዚአብሔር የምን አምላክ ነው የሥርዓት አምላክ ነው ስለዚህ የእግዚአብሔር ቤት የሚኖረውና የሚተዳደረው በእግዚአብሔር ህግና ሥርዓት ነው በእግዚአብሔር ህግና ሥርዓት ነው ስለዚህ በእግዚአብሔር ቤት ስትኖር እንዴት እንደምትኖር ለዚህ ነው መጽሐፍ ሲናገር ወደ እግዚአብሔር ቤት ስትሄድ እግርህ ምን በል ነው ያለው ጠብቅ ዝም ብለህ ዘው የምትልበት ቤት አይደለም እንደ ሻይ እንደምትጠጣበት እንደ ቲሞርተን እንደሆነ ካፌ እንደፈለክ የምትሆንበት ቤት አይደለም ቤቱ ወግና ሥርዓት አለው ቤቱ ህግ አለው ቤቱ አስተዳዳሪ አለው ቤቱ የእግዚአብሔር ቤት ነው ስለዚህ እግዚአብሔር ቤት ስትኖር ምን በል ነው የሚለው ተጠንቀቅ ስነ ስርዓት አድርገ ቀጥ ለጥ ብለ መሄድ በሚገባ መንገድ ሄድ መሄድ መተው የለብን ተው ማድረግ የማይገባን አታድርግ ደግሞ እንዲመራ እንዲያስተዳድር ለሰጠው ለሱ ነው እየሰጠ ያለው ይህን ትእዛዝ ስለዚህ የእግዚአብሔር ቤት ነው የእግዚአብሔር ሥርዓት ያለበት ቤት ነው የእግዚአብሔር አደራረግ ያለበት ቤት ነው በጥንቃቄ እንዲኖር ነው እነዚህ ሰዎች ስለዚህ የእግዚአብሔር ቤተክርስቲያን የእግዚአብሔር ቤተክርስቲያን ነው ብሎ ነው ይሄንን የጨረሰው ስለዚህ ጢሞቴዎስ የአንድ ቤተክርስቲያን ፓስተር ነው መጋቢ ነው ስለዚህ ያ ቤት አንተ እንደወደድከው የምታስተዳድረው ሳይሆን ያ ቤት ያንተ ቤት ሳይሆን የማ ቤት ነው አለ እስቲ የእግዚአብሔር ቤት በሉ ቤተክርስቲያን የእግዚአብሔር ቤተክርስቲያን ነው ብሎ ነው የዘጋው ስለዚህ ቤተክርስቲያን በግሪኩ ቃል ኤክሌሺያ ማለት ነው ብለናል ኤክሌሻ ማለት ደግሞ ተለይተው ምን ያሉ የወጡ ማለት ነው ከኃጢአት ተለይተው የወጡ ከጨለማ ተለይተው የወጡ ከክፋት ተለይተው የወጡ ከእርኩሰት ተለይተው የወጡ ናቸው ኤክሌሻ ስንል ግርግዳ ጣሪያ እንጻ እያወራ አይደለም ኤክሌሻ የሚለው ወይ ቤተክርስቲያን የሚለው የእግዚአብሔር ቃል በክርስቶስ ኢየሱስ አምነው የዳኑ ቅዱሳን ተብለው የተጠሩ ማለትም እኔና እናንተ ነን እኛ አሁን ምኖች ነን ቤተክርስቲያን እስቲ በሉ ቤተክርስቲያን ምን የሆነን ከጨለማው ተጠርተን የወጣን አሜን ልስማ ቅድም ቤቢ ስታነብ እንደነበረው እግዚአብሔር ቅዱስ የሆነው እግዚአብሔር ቅድስናውን እንድንካፈል ያደረገን ማይ ጋድ የእግዚአብሔር ቅድስና ተካፋዮች ሆነናል ክብር ይሁንለት ይሄ ድል እኮ በክርስቶስ የተገኘ ነው እኔ ቅዱስ እንደሆንኩ እናንተ በኑሯችሁ ሁሉ ሁለንተናዊ ቅድስናን የተጠየቅነው የሆነ ቦታ ተቀድሰን የሆነ ቦታ ምንረክስ ሳይሆን በኑሯችሁ ሁሉ በሉ እንደማ እንደ እግዚአብሔር
እኔ ምን ራሱን ነው ማሳያ አድርጎ የሰጠው የሆነ ፓስተር አይደለም የሆነ ነብይ አይደለም የሆነን ሰው ቢሆን ኖሮ እሰይ ፌል ያደርጋል ሰው ይደክማል ይወድቃል እግዚአብሔር ግን ያለው ቅድስናውን ሲጠራ ወደ ራሱ ነው ስለዚህ ከዛኛው ዓለም ከሰይጣን ግዛት ከጨለማ ግዛት ቅድስና ወደ ሞላበት እግዚአብሔር ወደሚያስተዳድርበት ወደ እግዚአብሔር ዓለም ምን ብለናል ተጠርተናል በሉ ስለዚህ አንደኛ ዮሐንስን አየን ህብረት ምን አደርገው ከማን ነው አለን ከአባት ደግሞ ከልጁ ጋር ስለዚህ አሁን ከዚህ ተለይተን ስንመጣ እዚህ ጋር ህብረት ተፈጥሯል ድሮ ከጨለማው ጋር ነበር ህብረታችን ድሮ ከክፋት ጋር ነበር ህብረታችን ድሮ ከኃጢአት ጋር ነበር ህብረታችን ድሮ ከዛኛው ከሰይጣን ጋር ነው ሰው መካከል የሚባል ነገር የለም ልብ ብላችሁ ይስሙ ሰው ወይ ከእግዚአብሔር ጋር ህብረት ያደርጋል ወይ ደግሞ ከሰይጣን ጋር ያደርጋል በራሴ የሚባል ነገር የለም በቃ ይህ ዓለም በሁለት ነው የሚተዳደረው ወይ በእግዚአብሔር ወይ በጨለማ ስለዚህ ሰው በእግዚአብሔር ካልሆነ በጨለማ ነው ያለው በሰይጣን ግዛት ስር ነው ያለው there is no between የሚባል ነገር የለም በዚህና በዚህ መካከለኛ የሚባል ነገር የለም ስለዚህ እግዚአብሔር completely በልጁ በክርስቶስ ኢየሱስ ከዛ ወጣና የእግዚአብሔር ቤተሰቦች ሆነናል አሜን ነው ደስ አይልም እግዚአብሔር አባት የሆነበት እኛ ልጆች የሆንበት ህብረት ውስጥ ገብተናል ስለዚህ ይሄ መንግስት ደግሞ የራሱ የሆነ ምን አለው ህግ አለው የራሱ የሆነ ስርዓት አለው የራሱ የሆነ አደራረግ አለው ስለዚህ እዚህ መንግስት ውስጥ እዚህ ፈልሼ የመጣውበት ወደ ቆላሲያስ ሲነግረን ወደ ልጁ መንግስት ወደ ልጁ የፍቅር መንግስት ፈለሳችሁ ነው መፍለስ ማለት ትዝላችኋል የሆነ ድሮ ምናልባት ብዙዎቻችሁ ትዝላይላችሁ ይችላል ከሆነ ሀገር ፈልሰው የመጡ ሰዎች ናቸው ይባላሉ አካባቢ ቀያቸውን የኖሩበትን በሙሉ ጥለው የነሱ ወዳልሆነው ቦታ የሰፈሩ ሰዎች ናቸው ልክ እንደዛ እኛ ኃጢአተኞች የነበርን በጨለማው የነበርን በክፋት የነበርን አሁን ፈልሰን የመጣንበት መንግስት የልጁ የፍቅር መንግስት ይባላል ሃሌሉያ እስቲ ጮክ በሉና አሜን በሉ ስለዚህ አሁን የገባንበት ግዛት የፍቅር ግዛት ነው አሁን የገባንበት ግዛት የሰላም ግዛት ነው አሁን የገባንበት ግዛት እግዚአብሔር የሚያስተዳድርበት እግዚአብሔር አምላክ የሆነበት እግዚአብሔር ንጉስ የሆነበት እግዚአብሔር ቅዱስ የሆነበት የእግዚአብሔር ቅድስና የሚፈስበት ህብረት ውስጥ ነን ለብቻችን አይደለንም አራ አሜን ልስማ ወደ ራሱ የጠራን እግዚአብሔር የተባረከ ይሁን ስለዚህ ይሄ መንግስት ግን እንደፈለገን የምንሻንንበት መንግስት አይደለም ቤተክርስቲያን ውብናት ቤተክርስቲያን ግሩምናት ዛሬ እሱን ነው የምናየው በዘዳግም 23 ቁጥር 3 እስከ 4 ድረስ እግዚአብሔር ለህዝቡ ሲጠራ በድሮ በብሉይ ኪዳን ያለውን ህዝቡን ሲጠራ የእግዚአብሔር ጉባኤ ነው እያለ የሚጠራው ለዚህ አሞናውያን ወደ እግዚአብሔር ጉባኤ እንዳይገቡ ብሎ ይከለክላል እየደጋገማችሁ ስታነቡ ህዝቡ ያሉት ምድረበዳ ላይ ነው ህዝቡ ያሉት ገና ዴስቲኒያቸው ጋር አልደረሱም እግዚአብሔር ያወራቸው ጋር አልደረሱም ግን እግዚአብሔር ያን ምድረበዳ ላይ ያለ ሲታይ ምስኪን ሲታይ የሚያሳዝን ሲታይ ገና ከርታታ የሆነው እግዚአብሔር ያንን ጉባኤ ሙሴ የሚመራው ህዝብ አይደለም የሚለው እግዚአብሔር የሚለው ምንድነው የኔ ጉባኤ ማለት የጠራ ማን ነው እግዚአብሔር ነው አያችሁ ልክ እንደ ስብሰባ እግዚአብሔር ጉባኤ ብሎ የሚጠራው ህዝቡን ነው መሪው እግዚአብሔር ነው የሚያስወጣ እግዚአብሔር ነው የሚያስገባ እግዚአብሔር ነው የዛ ጉባኤ ኃላፊ እግዚአብሔር ነበር ስለዚህ እግዚአብሔር ህግን ይሰጣል እግዚአብሔር ትእዛዝን ይሰጣል ወደ እግዚአብሔር ጉባኤ ሃሌሉያ ይሄ ጉባኤ የሰው ጉባኤ አይደለም የፓስተር እንትና ጉባኤ ሳይሆን እግዚአብሔር በልጁ በክርስቶስ የጠራው የእግዚአብሔር ቤተክርስቲያን የግለሰብ አይደለችም ሆና አታውቅም ወደፊትም አትሆንም ቤተክርስቲያን የክርስቶስ ናት አሜን ነው ቤተክርስቲያን የማን ናት ሲደግማችሁ በሉ የክርስቶስ ናት
ጮክ ብለን የምንቃወመው አጥብቀን የምንቃወመው ነገር ቤተክርስቲያንን የራስ ለማድረግ የሚደረግ ሩጫን በህይወት እስካለን ድረስ እንቃወማለን። ቤተክርስቲያን በክርስቶስ ኢየሱስ ደም የተመሰረተች በክርስቶስ ኢየሱስ የተዋጀች በደሙ በሞት የራሱ ያደረጋት የክርስቶስ ናት። ቤተክርስቲያን የሰው አይደለችም። መጽሐፍ ሲናገር በቆላስይስ ምዕራፍ 1 ቁጥር 18 ላይ እንሄዳለን። ክርስቶስ የቤተክርስቲያን ራስ ነው። ክርስቶስ የቤተክርስቲያን ራስ ነው። ቆላስይስ 1:18 እንዲህ ይላል፣ እርሱ የአካሉ ማለትም የቤተክርስቲያን ራስ ነው። እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው ይላል። ኢየሱስ ስለ እርሱ ሲል መጽሐፍ ቅዱስ ሁሉ ጊዜ ኢየሱስ እያለ ነው። የአካሉ ማለት የቤተክርስቲያን ምንድነው? ራስ ነው። ሃሌሉያ! ራስ ነው፣ ጌታ ነው፣ ገዢ ነው፣ አስተዳዳሪ ነው፣ የበላይ ነው። ይሄ አካል ራስ ከሌለ አካል ሕያው መሆን አይችልም። እያንዳንዶቻችን ብልቶች ነን። አንድ ላይ ስንመጣ አካል ነን። የአካሉ ራስ ግን ፓስተር አይደለም። የአካሉ ራስ ግን ነብይ አይደለም። የአካሉ ራስ ግን ክርስቶስ ነው። እስቲ ክርስቶስ ራስ ነው በሉ። ክርስቶስ የበላይ ነው። ክርስቶስ ዋና ነው። ለዚህ ነው ማለትና እንዳይምታታ ደግሞ የቤተ ክርስቲያን ምንድነው? ራስ ነው። ኢየሱስ ራስ የሆነበት ቤተክርስቲያን እንዴት ውብ ነው! ማናችሁ ናችሁ እግሬን አይታችሁ ቆንጆ ነሽ አላችሁ? የለያችሁኝ ምን ቆንጆ አይደለም? ችግር ካለ አለ እጄን አይታችሁ ወይ እግሬን አይታችሁ ለይታችሁኝ አታውቁም። እኔነቴን የምታውቁት ምንን ስታዩ ነው? ፊቴን ስታዩ። ይሄ ከጭንቅላቴ ከኔ ቢነሳ ከዛ በኋላ ለብቻው ቢሄድ ወይ ማሚ ብላችሁ ታቅፉኛላችሁ? እጄ ለብቻው ወክ ያደረገ ብታዩት ለብቻው የሆነ ሰው እግር ለብቻ እጅ ለብቻ ቢሆን ማንንም ሰው ከሄዱ አቅፈም ኢቭን እንኳን መለየት አይቻልም። መገለጫችን፣ ውበታችን፣ ክብራችን፣ መልካችን፣ ማንነታችን ኢየሱስ የቤተ ክርስቲያን ራስ ነው። ራስ ከሌለ ህይወት የለም። ኢየሱስ ራስ ካልሆነ ቤተ ክርስቲያን ሕያው አይደለችም። ቤተ ክርስቲያን ሕያው የመሆኗ ምክንያት እዚህ ጋራ ጌጠኛ ልብስ ለብሰው የሚቆሙ መዘምራን አይደሉም። ቆንጆ ሰባኪ በጥሩ ቋንቋ እያብራራ የሚሰብክ በጣም በሚገርም ኃይለኛ ስብከት የሚሰብክ ሰው ስላለ አይደለም። ቤተ ክርስቲያን ሕያው የሆነችው ራሷ ክርስቶስ ስለሆነ ነው። ደስ ይበላችሁ፣ ራሳችን ኢየሱስ ነው። የቤተ ክርስቲያን እስቲ ሁሉ ሰው ጮሆ የቤተ ክርስቲያን ራስ ክርስቶስ ነው። ክርስቶስ ነው። ሃሌሉያ! ልንደብቀው የማንችል ውበታችን ነው ኢየሱስ። ልንደብቀው ሕያውነታችን ያለው በእርሱ ስር ነው። ከራስ ክርስቶስ ራስ ያልሆነበት ቤተ ክርስቲያን መንፈስ ቅዱስ ፋንክሽን አያደርግም። ክርስቶስ ራስ ያልሆነበት ቦታ ላይ እግዚአብሔር አይገኝም። ፕሬዘንሱ፣ ህልውና፣ መገኘቱ፣ ማንነቱ አይገኝም። ቤተ ክርስቲያን ስንል ቡናና ሻይ ምንጠጣበት ሳይሆን የእርሱ ሙላት፣ የአብ ሙላት የሚገለጥበት የአብ መገለጫ የሆነበት በሰውነት እግዚአብሔርን የገለጠልን ክርስቶስ በእኛ ላይ ራስ መሆኑ ነው። ሃሌሉያ! ሃሌሉያ! እግዚአብሔር አሁን በመካከላችን አለ። ማይ ጋድ የቤተ ክርስቲያን ራስ ክርስቶስ ነው። ክርስቶስ ራስ ያልሆነበት ቦታ እባካችሁ ደግሜ ለምናችኋለሁ። እንደው በአጋጣሚ ላይቭ የምታዩን ካላችሁ አትሂዱ። የሰው ቤት ነው። ህልውና የሌለበት፣ መገኘት የሌለበት፣ እግዚአብሔር የማይሰራበት። አሁን ቤተ ክርስቲያን እያረገች ያለችው ራስ የሆነውን ክርስቶስን እየገፋች በአክቲቪቲ እየጨመረች
ራስ የሆነውን ክርስቶስን እያስወጣች በሙዚቃ ሲስተም ራስ የሆነውን ክርስቶስን እያስወጣች ሰው እየሸተተች ነው ቤተክርስቲያን። እንቃወማለን። ቤተክርስቲያን ከተባለ ሙላቷ ክርስቶስ ነው። ሙላቷ ክርስቶስ ነው። ውበቷ ክርስቶስ ነው። ጥሩ ሰባኪ መኖር አይደለም። ይህ ቃል ማንም ባይሰብከው ሙሉ ነው። ክርስቶስ ሕያው ነው። ክርስቶስ ሕያው ነው። የቤተክርስቲያን ራስ ማን ነው? ኤፌሶን 1:22-23 ወሰን ታወጣልኛለህ። አባቶቻችን በሄዱበት ቦታ ሁሉ ስብከታቸው አንድ ነው። አንድ ቤት ሆነው የሚሰብኩት፣ መቅደስ ሄደው የሚሰብኩት፣ በምኩራብ ሄደው የሚሰብኩት ሌላ ስብከት አልነበራቸውም። ኢየሱስ እርሱ ክርስቶስ ነው። ኢየሱስ እርሱ ክርስቶስ ነው። አንድ ቀን ስለ ወጥ ሰብከው አውቆም፣ አንድ ቀን ስለ ኑሮ ሰብከው አውቆም፣ አንድ ቀን ስለ ፈውስም ሰብከው አውቆም። ኢየሱስን ሲሰብኩ ሙታን ይነሳሉ። ኢየሱስን ሲሰብኩ በሽታ ይፈወሳል። የነሱ ስብከት የነሱ ትምህርት ኢየሱስ ነው። አንድ ቦታ ላይ አባቶቻችን ሐዋርያት ስለሌላ ሲሰብኩ አታዩም። ኢየሱስ ሲሰበክ ኢየሱስ ራስ የሆነበት ቦታ ምንም አይነት ጥያቄ ይሁን ራስ የሆነው ይፈታዋል። ራስ የሆነው ክርስቶስ መልስ ነው። የቤተ ክርስቲያን ድምቀት፣ የቤተ ክርስቲያን ውበት ኢየሱስ ነው። ኢየሱስ ነው። ኢየሱስ ነው። ገፍተን ልንተካው የማንችል ድንቅ ጌታችን ነው። ውበታችን ነው። ስብከት ማጣፈጫችን አይደለም። ኢየሱስ አይደለም። ራስ ከሌለ ማንነት እንደማይለይ ቤተክርስቲያንን ቤተክርስቲያን ያደረጋት ቁጥር አይደለም። እመጣበታለሁ። ኢየሱስ ራስ መሆኑ ነው። በቀላሉ ፊቴን ስታዩ ልትለዩኝ እንደምትችሉ ኢየሱስ ራስ የሆነበት ቦታ ይለያል። ጠረኑ ይለያል። ቅድስና ለእግዚአብሔር ነው። ይለያል። ራስ የሆነበት ቦታ ሰው አይሸትም። ይለያል። እግዚአብሔርን ውደዱት አትባሉም። እግዚአብሔርን እንድትወዱት የሚያደርግ የፍቅር መንፈስ ይፈሳል። እግዚአብሔር እንድትሉ ጸሎት እንድትሉ ራሱን እንድትፈልጉ የእግዚአብሔር ሙላት መገለጫው ቦታውን አግኝቷል። ኢየሱስ ሲጮህና ኢየሱስ በሉ ባካ። ልንቀይረው የማንችለው ትርፋችን አይደለም። እሱ ዋናችን ነው። ኢየሱስ ኑሮ መቀየሪያችን አይደለም፣ ህይወታችን ነው፣ እስትንፋሳችን ነው። ጩሁና ኢየሱስ በሉ። ኢየሱስ ራስ ነው። የቤተ ክርስቲያን መሪ ነው። የቤተ ክርስቲያን መስራች ነው። የቤተ ክርስቲያን ዋና ነው። አባል አይደለም ዋና። ጥሩ ገንዘብ አይደለም ዋና። ጥሩ ሙዚቃ እግዚአብሔር ይመስገን። እግዚአብሔር ብለስ ዳርጎናል። አሁንም አዳዲስ ሙዚቃ መሳሪያዎች ይገባሉ። እግዚአብሔር ትልልቅ ህንጻ ቢሰጠን ተመስገን። ህንጻ አይደለም። ቤተ ክርስቲያን የሚያደርጋት ክርስቶስ ራስ ሲሆን ብቻ ነው። ኢየሱስ ራስ ነው። የቤተ ክርስቲያን ራስ ነው። ህልውናችን ነው። ትንፋሳችን ነው። የመኖር ዋስትናችን ነው። ቤተ ክርስቲያን ሕያው ናት ስንል ኢየሱስ ራስ ነው እያልን ነው። ሃሌሉያ! ከዚህ በላይ አሜን ማለት ትችላላችሁ። እናውጃለን። በአየሩ ላይ እናውጃለን። በብዙዎች የተገፋው ኢየሱስ ለኛ ክብራችን ነው። እናውጃለን። ራሳችን ነው። ህይወታችን ነው። ማንነታችን ነው ኢየሱስ። ኤፌሶን 1:2-3 ሁሉንም ከእግሩ በታች ያስገዛልን፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት። ሃሌሉያ! ሁሉን ከምኑ በታች? ከእግሩ በታች አስገዛለት። አባቱ አብ ሁሉን ከምኑ በታች? እስቲ በሉ፣ እስቲ ደግማችሁ በሉ። ለኢየሱስ ያልተገዛ ምንም ነገር የለም። ሁሉ ኔሚት በሽታ፣ በችግር፣ ስቃይ፣ አጋንንት፣ መናፍስት ሁሉ በሉ። ሁሉን እግዚአብሔር አብ ከእግሩ በታች ምን አድርጎለታል? አስገዝቶለታል። ይሄ ራስ የሆነው ክርስቶስ በቤተ ክርስቲያን ላይ ራስ ሆኖ ሲቀጥል ቤተ ክርስቲያን ሁሉ ጊዜ አሸናፊ ናት።
ለዚህ ኢየሱስ በዚህ አለት ላይ ቤተክርስቲያኔን እመሰርታለሁ የገሃነምም ደጆች ምን አይሏትም እስቲ በሉ የቤተ ክርስቲያን ጉልበት የአባሏ ብዛት ሳይሆን መሰረቷ ነው የቤተ ክርስቲያን ጉልበት ጋላት አካውንት ውስጥ የተጨመረው ገንዘብ ሳይሆን ራስ የሆነው ክርስቶስ ነው ስለዚህ ቤተ ክርስቲያን አጋንንቶችን አትፈራም ቤተ ክርስቲያን የጨለማው መንግስት አትፈራ እንዲያውም የገሃነም ደጅ ከሆነ ደጅ ድረስ የምትሄድ እሷ ደጅ ማለት በር ማለት የገሃነም ደጆች ምን አይሏትም አይቋቋም ጮክ በሉና እኛ ጠላትን የምንፈራ አይደለንም በክርስቶስ ሁን እንጂ በኢየሱስ ሁን እንጂ እሱን አስቀድመው እንጂ ቤተክርስቲያን ሁሉ ጊዜ አሸናፊ ናት ቤተክርስቲያን ተሸንፈው አታውቅም ስደት ተነስቷል አዎ በስደት ጊዜ ጠፉ ሲባል ምን ያደርጉ ነበር ይበዙ ነበር ሃሌሉያ ለዚህ ነው ሐዋርያው ጳውሎስ የጠፋን ስንመስል ብዙ ነናል የድሆች ስንባል ብዙዎችን ምን እናደርጋለን እስቲ ጮክ በሉና አደጋ ባሳካቴና ማጋዳሳ ይሄ ቃል ዛሬም በእኛ ላይ ይሰራል አረ አሜን በሉ እንገፋለን በሁሉ እንገፋለን ግን ምን አንልም አንወርቅም መሰረታችን ኢየሱስ ነው አለቱ ላይ የተመሰረተች ቤተክርስቲያን የገሃነም ደጆች አይቋቋማትም የገሃነም ደጆች in the name of Jesus ቦታ ያለ በካናዳ ያለ የጨለማው መንግስት አይቋቋመንም ጮክ በሉና አሜን በሉ አዎ በወደደን በእርሱ ከአሸናፊዎች በላይ ሆነናል አይደንቲቲያችን ይሄ ነው በክርስቶስ መሆን ነው እንጂ ድል መንሳት ስሜ ነው ድል ነሺ የሚለው ሌላኛው ስሜ ነው በኢየሱስ የተሰጠኝ ስም ነው ራዲያባ ጀማጋዳሳ እየበዛን እየገዛን እያሸነፈን እንቀጥላለን የሚያጨበጭቡልን ከኋላችን ጎበዝ የሚሉን ሳይሆኑ ራስ የሆነው ክርስቶስ በእኛ ላይ ራስ ስለሆነ በእርሱ መኖር እንኖራለን I don't care ከተማ በሙሉ መጥቶ ቢቃወመኝ I don't care የእምነቴ መሰረት ኢየሱስ ላይ እንጂ ከተማ ላይ አይደለም ህዝብ ላይ አይደለም ጉባኤ መጥቶ አትበይ ኢየሱስ ቢለኝ ኢየሱስ የማለት አቅም አለኝ ኢየሱስ አቅሜ ነው ኢየሱስ ጉልበታችን ነው እያሸነፍን እዚህ ደርሰናል እንቀጥላለን ከመቀጠል ውጪ ቤተክርስቲያን እድል ፈንታ ኢየሱስ በመድር ላይ እስከሚቀርለት ሁለተኛ ዳግም ምጽአት እስከሚሆን ድረስ ቤተክርስቲያን ትቆያለች እየገዛች እያሸነፈች ከጨለማው መንግስት እየነጠቀች ወደ እግዚአብሔር መንግስት እያፈለሰች በገዥነት በኃይል በብርታን በቤተክርስቲያን ኃይል እየሆነ ይቀጥላል ሁሉ ምን አደረገለት እስቲ በሉ ባካች እኮ አስገዢው አባቴ ነው የተገዛለት እሱ ኢየሱስ ጌታዬ ነው አይገርምም እንዴ ምንድነው አንተ የሚገዛ ምንድነው የሚያሸንፍ የቱ ነው ካንተ በላይ የሚሆነው ገዢ እኛ ላይ አንድ ብቻ ነው እሱም የእግዚአብሔር ልጅ ኢየሱስ ይባላል ሃሌሉያ ንጉስ ዳዊት እንደዚህ ነው ያለው እኔ ግን በተቀደሰው ተራራዬ ላይ ንጉሴን ምን አልኩት እስቲ በሉ ባካች ኢየሱስ እዚህ ቤት የተሾመ ነው የክብር ንጉሳችን ነው ህይወታችን ነው ኑሯችንን የሚመራ ነው አስተዳደሪያችን ነው ትንፋሳችን ነው ኢየሱስ በነገሰበት ደግሞ ሌላ ሁሉ ከእግሩ በታች የተገዛ ነው አስገዛለት ከሁሉ በላይ እስቲ ይሄን በሉልኝ ደግማችሁ በሉልኝ ራስ እንዲሆን ለቤተ ክርስቲያን ሰጠው ሃሌሉያ ራስ ታች መሆን አይችልም ምን የመሰለ ጭንቅላት እየተራመደ ብታዩ ሰላም ልትሉኳት in the name of Jesus ብላችሁ ምትሮጡት ኢየሱስን እግዚአብሔር ከሁሉ ምን እስቲ በላይ በሉ በላይ ማንነቱ ቦታው ከሁሉ ከኢየሱስ በላይ ምንም የለም እሱ የሁሉ
እሱ የሁሉ የትዳራችን፣ የጤንነታችን፣ የህይወታችን፣ የቤተ ክርስቲያን የሁሉ ነገር በምድር ላይ ያለ ኃያላን ስልጣናት አሁን ጊዜው ስላልተገደረሰ ሁሉ እንደተገዛለት አናይ። ነገር ግን ጊዜው ሲደርስ ሁሉ ይገዛለታል ይላል። ጉልበት ሁሉ ለኢየሱስ ይንበረከካል። እግዚአብሔር ከሞት ሲያስነሳው ከሁሉ በላይ ጮክ በሉና ከሁሉ በላይ ሃሌሉያ ከሳይንቲስቶቹ በላይ ከእውቀት በላይ ከጥበብ በላይ ከሞት በላይ ከሲኦል በላይ ከጨለማው በላይ እስቲ በላይ በሉ ኢየሱስ ከሁሉ በላይ የአንዳንድ ሰው ስልጣን የብዙ በምድር ላይ ያለ ስልጣን ሁሉ ሊሚትድ ነው ኃያል የተባለችው ሀገር ጎናችን ያለችው አሜሪካ የሁሉ በላይ መሆን አትችልም መታ ማስተዳደር አትችልም ጣልቃ ለመግባት ሞክር ይሆናል እንጂ በአንድ ትራምፕ ዓለም ሁሉ አይስተዳደርም ለዚህ ነው እያንዳንዱ የራሱ መንግስት ያለው ኢየሱስ ግን የሁሉ በላይ ነው ወደዱም ጠሉም ኢየሱስ የሁሉ በላይ ነው ዛሬ ተገዙም አልተገዙም ማንነቱ ቦታው ግን የሁሉ ጊዜው ሲደርስ ደግሞ ሁሉ ይገዛለታል የሁሉ በላይ አድርጎ ተወው አይደለም የሚለው የሁሉ በላይ የሆነው ማይ ጋድ ይሄንን የምን ራስ የሁሉ በላይ አደረገው ከዛሳ የቤተ ክርስቲያን የሁሉ ምንድነው በላይ ነው ቤተ ክርስቲያን ላይ አሁን ዲፕሬሽን የበላይ መሆን አይችልም ቤተ ክርስቲያን ላይ መጥቶ ጭንቀት የበላይ መሆን አይችልም ቤተ ክርስቲያን ላይ መጥቶ የጨለማው መንግስት የበላይ መሆን አይችልም የሁሉ በላይ የሆነውን አመጣና የቤተ ክርስቲያን ምን ሃሌሉያ የዚህ ቃል መንፈስ ያገኛችሁ አረ በኢየሱስ ስም አሜን በሉ የሁሉ ምን የበላይ የሁሉ ምንድነው ቢገዙም ባይገዙም የሁሉ ምንድነው የሁሉ ራስ አይደለም የሁሉ ግን ምንድነው የበላይ ነው የቤተ ክርስቲያን ግን ምንድነው ራስ ነው ያ ገዢ የሆነው ያን አሸናፊ የሆነው ያ ሞት ሊይዘው ያልቻለው ያንን ድንቅ ኢየሱስ ያ ከሁሉ በላይ የሆነውን አመጣና የቤተ ክርስቲያን ምን አረገው ከኔ በላይ ከቤተ ክርስቲያን በላይ የሆነ ሰው አይደለም ኑሮ አይደለም የሆነ ነገር አይደለም የዚህ ዓለም ገዢ አይደለም ኢየሱስ ራሳችን ሲጮክ በሉና አሜን በሉ ኢየሱስ ራሳችን ኢየሱስ ራስ ነው የሁሉ በላይ የሆነው እርሷም አካሉና ሁሉ በሁሉ የሚሞላ የእርሱ ምንድናት ሙላቱ ናት የእርሱ ምንድናት ሙላቱ አካሉ ናት ብዙ ሰዎች ቤተ ክርስቲያንን ለመምታት አይከብዳቸውም ምክንያቱም አገልጋዩን ስለሚያዩ ሳምበዲ እዚህ ጋር ስለሚቀላቸው ቤተ ክርስቲያንን ቫልዩ ያሳጣሉ ቤተ ክርስቲያን የክርስቶስ ምኑ ናት አካሉ ናት እግር ሲመታ እጅ ሳታዘው ነው አክሽን የሚያመጣው እውነት ውሸት አይደለ አይናችሁ የሆነ ሰው ሊመታችሁ ሲል እኮ ቶሎ ብሎ እጅ ስራውን ይሰራል ሰውየውን ያስተናግደዋል አካል ነው የተነካው ፕሬዝ ጋድ እጅ እንዲያይለም እኔ እስካልተነካው ድረስ አይ ዶንት ኬር አይለም አይ ዶንት ኬር ለእጅ ለጭንቅላት ለእግር ለሁሉ ምላሽ ይሰጣል የተነካው ምንድነው አካል ነው አካል ቤተ ክርስቲያን የክርስቶስ ምንድናት አካል ናት ቤተ ክርስቲያን ስትነካ የሚነካው ማን ነው ክርስቶስ እንዳይቀልባችሁ ቤተ ክርስቲያን እንዳይቀልባችሁ ቤተ ክርስቲያን የቀለለባችሁ ቀን ከእግዚአብሔር ጋር ያለውን ህይወታችሁን ቼክ አድርጉ ሰዎች ለዛ ነው የእግዚአብሔር ቃል ሐዋርያው ጳውሎስን ሲያገኘው ብዙ ጊዜ ሰምታችሁታል ዛሬ ምን ይደግምላችኋለሁ እያሳደደው
ኢየሱስ መጥቶ ሲያናግረው ምንድነው አንተ ማን ብሎ ሲጠይቀው ጌታ ምንድነው ያለው? የምታሳድደኝ እኔ ክርስቶስ ነኝ ነው። ግን ኢየሱስን ነው ወይ ያሳደደ የነበረው? ቤተ ክርስቲያንን ነው አይደለ? ሐዋርያቶችን ነው። ኢየሱስ በእነሱ ውስጥ እየተሰደደ ነበር። እነሱን አልነበረም። የነ ጴጥሮስ አምላክ አይደለም ያለው። አንተ የምታሳድዳቸው እነዛ የምስኪኖች አምላክ አይደለም ያለው። የምታሳድደኝ እኔ ክርስቶስ ነኝ ነው ያለው። ቤተ ክርስቲያን ስትነካ ክርስቶስ ነው እየተነካ ያለው። አካሉ ናታ። የሱ ሁለንተና የሚገለጥበት ሙላቱ ናት። ሃሌሉያ! የክርስቶስ ሙላት ድምቅ ያለ ስቴዲየም ውስጥ የሞላ ህዝብ ሳይሆን እኚህ በስሙ የተሰበሰቡ በመስቀል አምነው የዳኑ የእግዚአብሔር ልጆች የሆኑ የተሰበሰቡ እዚህ ጋራ የእርሱ ምንድነው ሙላት። ቤተ ክርስቲያን የክርስቶስ ምኑ ናት? ሙላቱ ናት። መገለጫው ናት። ገለጫውና ቤተ ክርስቲያን እግዚአብሔር ባከበረው ልክ ካላከበርን የእግዚአብሔር ክብር በህይወታችን ውስጥ አይመጣም። አያችሁ፣ ጠላት እየሸፈነ ያለው ዋና ነገራችንን ነው። ኢየሱስ ጌታ ነው። ታዲያ አካሉ ናት፣ የሙላቱ መገለጫ ናት፣ ራስ ነው ክርስቶስ። ክርስቶስ ቤተ ክርስቲያን ምን ያደርጋል? ክርስቶስ ቤተ ክርስቲያንን ይወዳል። ኤፌሶን 5:25 ወሰንዬ ስለሚወድ ነው እያሳደደ ያለውን ሰው የተከተለው። ትዝ ይላችኋል ሐዋርያው ጳውሎስ ሳኦል እያሳደደ ወደ ጌታ ሲመጣ ቤተ ክርስቲያን ምን አለች የሚል ቃል ታገኛላችሁ? አረፈች። እነ ጴጥሮስ አረፉ አይደለም የሚለው። ቤተ ክርስቲያን ውስጥ የተሰበሰቡትን ሰዎች አረፉ ሳይሆን የሚለው ቤተ ክርስቲያንም አረፈች ይላል። እያሳደደ የነበረ ግለሰብን አልነበረም። ሰዎች አገልጋዮችን ሲያሳድዱ አገልጋዮችን ብቻ ይመስላቸዋል። ክርስቶስን ነው እያሳደዱ ያሉ። የእግዚአብሔርን ቤት ነው እያሳደዱ ያሉ። ስለዚህ በህይወታችን ውስጥ መጠንቀቅ ያለብን እንደ እግዚአብሔር ቃል እኛ ማየት መቻል አለብን። አሜን ነው። 5:25 ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በቃ ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደደ ሚስቶቻችሁ ምን በሉ? ትዳር የክርስቶስንና የቤተ ክርስቲያን መገለጫ ነው። የከበረ ተቋም ነው። እግዚአብሔር በሱና በህዝቡ መካከል ያለውን ፍቅር የሚገልጥበት ቦታ ነው። ስለዚህ ሐዋርያው ጳውሎስ መጣና ለባሎች ሲናገር በሚገባቸው መንገድ ሲነግራቸው ምን አለ? ክርስቶስ ቤተ ክርስቲያን ምን እንዳደረገ እስቲ በሉ። ስለዚህ ክርስቶስ ቤተ ክርስቲያን ምን ያደርጋታል? ይወዳታል። ሲወዳት ቤተ ክርስቲያን የሚወደድ ነገር ኖሯት አይደለም ማለት ውበት ኖሯት አይደለም፣ ምንም እንከን ሳይኖራት አይደለም። ያ የሱ ፍቅር 5 ወደታች ወርዳችሁ ስታነቡ የፊት መጨማደድ እንከን ሳይኖርባት ውብ ድንቅ ጽብ ድንቅ አድርጎ እንዲቀድሱ አስቦ ለራሱ ያደረገበት ፍቅር ማለት ነው። ቤተ ክርስቲያንን የወደደበት ፍቅር እስከ ሞት ድረስ የሄደበት ፍቅር ነው። ዛሬ ቤተ ክርስቲያን ልደክም ትችላለች። አዎ አንዳንድ ጊዜ ዳውን ልንሆን እንችላለን። አዎ አንዳንድ ጊዜ እንደተገባልን አይነት ልክ መጠን ይዘን ላንሄድ እንችላለን። አዎ እስቲል ግን የማይለወጥ የክርስቶስ ፍቅር ለቤተ ክርስቲያን አለ። ቤተ ክርስቲያንን ክርስቶስ ምን ያደርጋታል? እስቲ ጮክ በሉና ይወዳታል፣ ይንከባከባታል፣ ያጥባታል፣ ይቀድሳታል፣ ይሰራታል፣ ያበጃታል። ለራሱ የምትበቃ ሙሽራ እያደረገ እየሰራ የሚሄድበት ፍቅር ነው የክርስቶስ ፍቅር። ማይ ጋድ! በዚህ የተሰበሰብነው ከችሎታ ሳይሆን ከፍቅሩ ታላቅነት የተነሳ እግዚአብሔር የተወደድን ቤተ ክርስቲያንን ክርስቶስ ምን ያረጋታል? ይወዳታል። how come እኔና እናንተ ቤተ ክርስቲያን ላንወድ እንችላለን? እንዴት አድርገን? ኢየሱስ ቀንና ሌሊት አይኖቹ ሁሌ በቤተ ክርስቲያን ላይ።
የምትወዱትን ነገር እንዴት እንደምትንከባከቡ ለምትወዱት ነገር እንዴት ዋጋ እንደምትከፍሉ ታውቃላችሁ። ክርስቶስ ለዚህ ነው ቤተክርስቲያን ለቤተክርስቲያን ያለውን የመጨረሻ ነገር ነፍሱን ይሰጣል። ነፍስን እስከ መስጠት ድረስ ቤተክርስቲያንን ወዷታል። ቤተክርስቲያን የሚባለውን ተቋም ያመጣው ሞቶ ነው። ሞቶን አይቀልድም። ኢየሱስ በቤተ ክርስቲያን አይቀልድም። ደም አፍሶ ነው የራሱ ያደረገ። ሞቶ ነው፣ ዋጋ ከፍሎ ነው የራስ ያደረገ። ቤተ ክርስቲያን በክርስቶስ አይን ምን ያደረገች ናት? የተወደደች ናት። የተወደደች ናት። ክብር ለኢየሱስ ይሁን። እሱ ብቻ አይደለም፣ ለቤተ ክርስቲያን ይጸልይ ነበር ኢየሱስ። ዮሐንስ 17 ሄዳችሁ ስታነቡ ከ6 እስከ 26 ረጅም ነው። የመጨረሻው የኢየሱስ ክርስቶስ ጸሎት በምድር ላይ እሱ ነው። ምዕራፍ 17 ላይ ነው ለአባቱ የጠየቀው ይሄንን ነው። በስምህ እንድትጠብቃቸው ደግሞ ለእነዚህ ብቻ ሳይሆን ትምህርታቸውን ሰምተው ወይም ትምህርታቸውን ተቀብለው ለሚመጡት ሁሉ ምን አደርጋለሁ አለ? እጸልያለሁ አለ። ከዓለም እንድታወጣቸው ሳይሆን በዓለም ሳሉ ምን ያደረጉ እንዲሆኑ የተጠበቁ እንዲሆኑ ምን አደርጋለሁ? እጸልያለሁ። ሃሌሉያ! አይገርም? ጸልዮ ነው የሄደው። ምን ማለት ነው? ለአባቱ አስረክቦ ነው የሄደው። ዓለም ውስጥ ያለች ቤተክርስቲያን በዓለም ያለች ዓለም አይደለችም። በዓለም ውስጥ ያለች ከዓለም እንድትወጣ ሳይሆን በዓለም ውስጥ ሆና ግን ምን ያደረገች? ፕሮቴክትድ። ሃሌሉያ! በዓለም ነን ግን ከዓለም ምን ያደረግነን? የተጠበቅን የተጠበቅን ነው። አሁን ጠላት ስለጠፋ አይደለም። ቤተክርስቲያን አልጠፋችም። ባለፈው ሳምንት ተናግሬያለሁ። በኮቪድ ጊዜ ሰዎች ቤተክርስቲያን ተዘጋቻሉ። ቤተክርስቲያን መቼም አትዘጋም። እንጻ ነው የተዘጋው፣ አዳራሽ ነው የተዘጋው። ቤተክርስቲያን ሁሉ ጊዜ ክፍት ናት። አሜን ነው፣ አሜን ነው። ስለዚህ በዚህ ዓለም ውስጥ በጨለማው ውስጥ በማይመች ዓለም ውስጥ ግን ምን እንድትላቸው ይላል? እንድትጠብቃቸው እጸልያለሁ። ምን ማለት ነው? ኢየሱስ ትኩረቱ ሁሉ ያለው እርሻ ላይ አይደለም። ኢየሱስ ሌላ ቢዝነስ የለውም። ኢየሱስ ሌላ የሚያሳስበው የሆነ ተቋም የለውም። የኢየሱስ ቢዝነስ አንተና እኔ ነን። በደሙ የተገዛን እኛ የእርሱ የሆንን እኛ የኢየሱስ ትኩረት ነን። አሜን ልስማ። ስለዚህ በዚህ ምድር እስካለን ድረስ ምን ያደረግነን? የተጠበቅነን። ሃሌሉያ! ምን አይነት ኢምፖርታንት እንደሆነች የምታውቁት በዚህ ጸሎት ነው። በዚህ ጸሎት ነው። ስለ አንድነት ጸልያል። ሰፊ ስለሆነ እዛ ውስጥ መግባት አልችልም። እኔና አንተ አንድ እንደሆን እነዚህ አንድ እንዲሆኑ ምን አደርጋለሁ አለ? እጸልያለሁ አለ። የቤተ ክርስቲያን የእርስ በርስ አንድነታችን በአብና በወልድ መካከል ያለ የአንድነትን ያህል ነው በእኛ እንዲሆን የተፈቀደው። አሜን ልስማ። አንድነት ቀላል ነገር አይደለም። ኢየሱስ የጸለየው ስለ ፕሮቴክሽን ብቻ ሳይሆን ስለ አንድነትም ነው። በምድር ላይ ስንኖር ገዢነታችን ጠላት በማከላችን እንዳይሰራ፣ የዚህ ዓለም ገዢ እድል እንዳያገኝ የኛ የልብ አንድነት ወሳኝነት ነው ወገኖቼ። ዘር ክፉ ዘር እንዳይዘራ፣ ጨለማው ኃይል እንዳያገኝ መያ። ስለዚህ ነው ኢየሱስ ሲናገር ሲጸልይ እኔና አንተ ምን እንደሆንን እነዚህ ምን እንዲሆኑ ጸልያለሁ። እስቲ አንድ እንደሆነ። ስለዚህ እዚህ ቤት 10 አካል የለም፣ አንድ አካል ነው። አንድ አካል ነው። ብዙ ብልቶች ግን ስንት አካል? አንድ አካል። ብቻችሁን ምንም ማድረግ አትችሉም። ብቻዬን ለምን የሞተ አላስነሳም? ለምን ታምየው እንደው በቃ ሚንጎደጎድ ተአምር ከሰማይ አላወርድም? ብልት ነኝ ብቻዬን። ኢየሱስ ለተናጥል አልጸለየም፣ ለአንድነት ጸልዮአል። በአንድነት ድል እንነሳለን። ኢየሱስ ምን ብሏል? ለቤተ ክርስቲያን ጸልዮአል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እቺ ቤተ ክርስቲያን የብዙ ነገዶች መገኛ ናት። በምድር ላይ ዘረኝነትን እግዚአብሔር የሰበረው በቤተ ክርስቲያን በመስቀሉ ዘረኝነትን ሰብሯል አይደል? ከነገድ ከቋንቋ ከዘር በምንድን ነው የዋጀው?
አይዟችሁ በደሙ ዋይቶናል። ከዛ በኋላ ወደ ዘራችንን ድና እናረግንም። የመጣንበትን አንክደውም። ለመጣንበት አልመረጥንም፣ አልወሰንም። እግዚአብሔር በዛ ኑ ነው ያለ። እናታችንን አልመረጥን፣ አባታችንን አልመረጥን፣ የመጣንበትን ነገድ አልመረጥንም። በዛ ስላመጣን እግዚአብሔር ይባረክ። የኛ ማንነት ግን እዛ አይደለም። ከዛ መንፈስ ምን ብለናል? እስቲ ተዋጅቻለሁ በል። ዘረኝነት የመስቀል ጠላት መሆን። ሰዎች ቤተክርስቲያን ውስጥ ሆነው ዘረኛ ሲሆኑ በክርስቶስ ኢየሱስ በመስቀሉ የተሰበረውን ነገር እንደገና መጠገን። እኔ ስለ አማራነቴ አላቀነቅንም። ስለ አማራነቴ ወይም ስለ ኦሮሞ ወይም ስለ ትግሬ ወይም ስለሆነ አይደለም። የኔ ዘር ኢየሱስ ይባላል። ከነገር ከቋስቲ የተዋጀ እዚህ ቤት ማን ነው? በኢየሱስ ደም ተዋጅቻለሁ። ሃሌሉያ ተዋጅተናል። አሁን የምንኖርለት አለ፣ እሱም ኢየሱስ ይባላል። ወንጌል ማለት ይሄ ነው። ከነገር ከቋንቋ በደም ተዋጅተናል። እዚህ ቤት የአማራዎች መጠራቀሚያ አይደለም። እዚህ ቤት የኦሮሞ መጠራቀሚያ አይደለም። እዚህ ቤት የትግሬ ወይ የሆነ ዘር አይደለም። የነጭ ጥቁር እያል ምንቀላቅለው ሳይሆን አንድ ነው የሚያውቀው እግዚአብሔር። የሚያውቀው አንድ መልክ ነው፣ እሱም የልጁ መልክ ነው። ኢየሱስን ነው የሚያየው እዚህ ቤት። ኢየሱስ እግዚአብሔር በዘር አያውቅም። ማይ ፍሬንድ አያውቅም። መንፈሳዊ ዓለም እግዚአብሔር ዓለም የሚታወቅ መልክ አንድ ነው፣ እሱም ኢየሱስ ይባላል። የተመታ ይሁን ዘረኝነት፣ የተመታ ይሁን። ጮክ በሉና አሜን በሉ። አዎ እግዚአብሔር ቤት ውስጥ እድል የለውም፣ ቦታ የለውም፣ ቦታ የለውም። ይሄንን እቃወማለሁ፣ በዘመኔ ሁሉ እቃወማለሁ። እዚህ መድረክ ላይ ሰው መጥቶ ማገልገል አይችልም። አንዱን ከአንዱ እያባላ፣ አንዱን ከአንዱ እያገዳደለ፣ አንዱን ከአንዱ እያሳደደ አይቻልም። ቤተክርስቲያን ቆማ ኖ ነውር ነው፣ ኃጢአት ነው፣ ኖ ልክ አይደለም፣ መንግስትን ትገስጻለች ቤተክርስቲያን። ይሄ ነው የቤተክርስቲያን አውቶሪቲ። ይሄ ነው። ዘረኝነት ከእግዚአብሔር አይደለም፣ አይደለም። ኔቨር። ለልጆቻችንም አናስተላልፍም። ለልጆቻችን መርገም አናስተላልፍም። ለልጆቻችን በረከት ነው የምናስተላልፈው። በመስቀሉ ዘረኝነት ተሰብሯል። አሜን ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እንዲህ ይላል። አንደኛ ጴጥሮስ 2 በጣም ቶሎ ቶሎ ብለን ወሰን ካገኘህ አንብብልኝ። ማርቲ ኤፌሶን 3:10 ታወጭልኛለሽ ካለን ሰዓት አንፃር። ማዚ ገላትያ 3:14 ታወጭልኛለሽ። እናንተ ግን ጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለእርሱ የተለየ ወገን ናችሁ። ሃሌሉያ። እናንተ ግን፣ እስቲ እናንተ ግን በሉ እስቲ ደገሙ። ማለት እንግዲህ አሉ ማለት ነው። በጨለማ ያሉ አሉ። እናንተ ግን ከምን ከጨለማ ወደሚደነቅ ብርሃኑ፣ ብርሃን አይደለም ወደሚደነቅ፣ ወደ ራሱ ብርሃን፣ ወደ ራሱ የጠራ የነበራችሁ ከጨለማ ወደሚደነቅ ብርሃኑ የጠራችሁ ምን እንድትሉ ነው የተጠራሁበት ዓላማ? እዚህ የእርሱ ብርሃን ውስጥ የገባሁበት፣ እዚህ መንግስት ውስጥ የገባሁበት ፐርፐዝ አለ፣ ዓላማ አለ። ዓላማው ምንድን ነው? የእርሱን በጎነት በሉ። ስለዚህ የተዋጀ ሰው፣ የተዋጀ በደም የተዋጀ ሰው፣ በኢየሱስ ክርስቶስ ዳግም የተወለደ ሰው ወሬ አለው፣ ዜና አለው፣ ንግግር አለው። ግን የሚያወራው ምንድነው? የእርሱ ምን በጎነት። ሃሌሉያ። አፋችን ሌላ አያወራ። እስቲ እግዚአብሔርን በጎነት የቀመሰ ሃሌሉያ። ጴጥሮስ እኮ የሚለው ጌታ ቸር እንደሆነ ቀምሳችሁ እንደሆነ እያጠና ነው ነበር። ኢየሱስ በጎ ሆኖልናል። ኢየሱስን በጎነት ምን እንድትሉ እንድታወሩ። ዓላማ መሳት ማለት ይሄ ነው። የወጣንበትን ከጨለማ ከዛ ከድቅድቅ ጨለማ ወደሚያስደንቅ ብርሃኑ የመጣንበትን ዓላማ ስንስት እዚህ ብርሃን ዓለም ውስጥ ሆኖ የጨለማውን መንግስት አሰራር መስራት ሰው ይፈልጋል። አይቻልም። ብርሃን መንግስት ውስጥ የጨለማን ነገር ማካሄድ አይቻልም።
የጨለማ መንግስት ነው። ጨለማና ብርሃን ማች አድርገው አይታወቁም፣ ወደፊትም አይሆንም። ብርሃን ነው፣ ጨለማ ነው። ጨለማ ነው። ተጠንቀቁ፣ ከዘረኞች ተጠንቀቁ። መርዝ ነው የሚረጩባችሁ። ተጠንቀቁ፣ ቅንነታችሁን ነው የሚያጠፉ። ተጠንቀቁ፣ የእግዚአብሔር መንፈስ ነው የሚነጥቃችሁ። እግዚአብሔር የማይቀልደው ነገር ቢኖር በመስቀል ስራው ነው። ቢ ኬርፉል በጌታ መንፈስ ሆኜ እነግራችኋለሁ፣ በመስቀል ስራ አትቀልዱ። የተጠራንበት ዓላማ የወጣውበትን ዘር ልሰብክ አይደለም። ስብከት አለኝ፣ ቃል አለኝ፣ መልእክት አለኝ። በጎ የሆነውን ኢየሱስን አወራዋለሁ። ለዚህ ዓለም መፍትሄ ኢየሱስ ነው። ጎበዝ ቤተክርስቲያናት መፍትሄ ነገስታት ማቃታቸው እኮ እውቀት ጥበብ ምናምን አቃታቸው። በየጊዜው እየመጣ ከድር ወጥማቱ ነው እየሄደ ያለው። መፍትሄ ያለው እኔ እናንተ ጋር ነው። መጽሐፍ እንደዚህ ነው የሚለው። የእርሱን በጎነት እንድትናገሩ ምን ያደረገ? የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ። ሃሌሉያ! እስቲ ተመርጫለሁ የሚል ማይ ጋድ በእግዚአብሔር የተመረጥነን። ስማችን ይሄ ነው። ቅዱሳን የሚል ስም ያገኘ ነው። ቅዱስ የሆነው ብቸኛ ቅዱስ የሆነው የቅድስና ተካፋይ አድርጎ እርሱ ሞቶ እኔን ሕያው አደረገኝ። ቅዱሳን አትቀልዱ። የያዛችሁት ስም ዝም ብሎ ስም አይደለም፣ በሞት የተገኘ ስም ነው። የተመረጠ ትውልድ፣ የንጉስ ካህን። አሁን እዚህ ጋር የምትወክለው ንጉስ ነው። በምድር ላይ ያለን፣ በምድር ላይ የተንቀሳቀስን የምናወራለት መንግስት አለ። መንግስታችን ከዚህ አይደለ፣ መንግስታችን ከላይ የሆነ የንጉስ ካህን ነኝም የሚል ማን ነው እዚህ ቤት? የንጉስ ካህናት ነን እኛ። መንግስት አለ። መንግስት ተመልሶ የሚመጣ በኢየሱስ መምጣት የጀመረ የእግዚአብሔር መንግስት በመካከላችሁ ናት የተባለ አሁን ያለነው በእግዚአብሔር መንግስት ውስጥ ነን። ስናወራ መንግስትን የሚወክል ወሬ ነው የምናወራው። አንድ የኢትዮጵያ አምባሳደር ቲሞርተን አቀጥረው። እድሜው እኮ ካንተ ሊያንስም ይችላል፣ ቁመቱ ረጅም ላይሆን ይችላል። ሰውየው እዚህ ሀገር ሲመጣ አገር ወክሎ ነው፣ መንግስት ወክሎ ነው። እንደፈለገ ማንም ሰውን አያወራም። እንደፈለገ አፉ እንዳመጣለት አይናገርም። እኔ እንደምናገረው ሲናገር የመንግስትን ነገር መጥኖ መንግስት ነው እሱ ሲናገር። የኢትዮጵያ አምባሳደር ይሄን አሉ እንጂ ስሙ ተጠርቶ እንትና እንዲያል አይባልም። የወከለው መንግስት አለ። በዚህ ምድር ላይ ስትኖር ወክለሽ የምትኖሪው መንግስት አለ። እሱ የእግዚአብሔር መንግስት ይባላል። ስራ ቤታችሁ ስትሄዱ ስታወሩ ሰዎች ከምታወሩት ወደ መንግስታችሁ ነው ቫልዩ ይሰጧቸዋል፣ ያዩአቸዋል። መንግስት አለኝ ትላለች፣ ግን የኛን መንግስት ነው የምትሰራው። የጨለማን ስራ በብርሃን መንግስት መስራት አይቻልም። የተመረጠ ትውልድ መኖር ያለበት እንደተመረጠ ነው። እንደዚህ የተመረጠ እዚህ ቤት ማን ነው? በኢየሱስ 100% እርግጠኛ ነኝ ተመርጫለሁ የሚል ተመርጠናል። የእርሱን በጎነት እንድናወራ። ዋው! እንዴት የታደልነን! የማይገባንን በኢየሱስ እኮ ነው ያገኘነው። ከመንግስት እኮ ሩቆች ነበር። ለእግዚአብሔር በጣም ሩቅ ነበር። በኢየሱስ ነው የቀረበልን። አትቀልዱ። ክርስትና የሚቀለድበት አይደለም። ያገኛችሁት ህይወት በደም የተዋጀ ህይወት ነው። በደም ህይወት በኢየሱስ ሞት የተገኘ ነው። የእግዚአብሔር መንግስትን ነው የምናወራው። ለህዝቡ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበርንም። አሁን ወገን ሆነናል። ወገን መሆን ብቻ ሳይሆን ምናወራለትም ሜሴጅ ተሰጥቶናል። መልእክት አለኝ። በምድር ላይ ስኖር የምኖረው በዚህ መልእክት ልክ ነው። የምትገኙበት ቦታ መንግስቱን ይመጥነዋል። ስታወሩ መንግስቱን የሚመጥን ነው ወይ? እንደ ተመረጠ ሰው ነው ወይ?
ሰው የፈለገውን ሊሆን ይችላል። እናንተ ነው የሚለው እዚህ ጋር ሲጀምር እናንተ ግን ከፍ ብላችሁ አይታችሁ እናንተ ግን አሁን ጨለማው መንግስት ውስጥ የሚያደርጉትን ሁሉ እኛ ቀሎን ልናደርገው አንችልም። የእግዚአብሔር መንፈስ በውስጣችን ያለ ለእግዚአብሔር መንግስት የተለየን የእግዚአብሔር ቅዱስ ሕዝብ ነን። ቅዱስ ሕዝብ ነን። ስለዚህ እዚህ ጋር የተሰበሰበ ሰው ምን ያለ ነው? በኢየሱስ ደም ምን ያደረገ? የተዋጀ። ብዙ ጥቅሶች ልሰጣችሁ ይችላል። ራእይ ላይ ሄዳችሁ ብታነቡ በደም ከነገድ ከቋንቋ ዋይተ ለራስ ምን አረካቸው ነው? ካህናትና መንግስት አረካቸው ይላል። ኦሬዲ በደም ምን ብላችኋል? ተዋጅ። እዚህ ቤት በፕሮፌሽን ስፍራ የለም፣ በገንዘብ ስፍራ የለም። እዚህ ቤት ሁላችንም የእግዚአብሔር ምኖች ነን? ልጆች። እስቲ ልጆች ነን በሉ። ልጆች ነን። ምንም ሁን ለምን ፕራይም ሚኒስተር አትሆንም? እግዚአብሔር ቢፈቅዶ ፕራይም ሚኒስተሩ ድነው ወደዚህ ቢመጡ እዚህ ቤት ሲመጡ ልጅ ናቸው። ትዝ ይላችኋል። አይታችሁ ከሆነ አላቅም፣ የታንዛኒያ ፕሬዝዳንት ጌታን የሚያውቅ ሰው ናቸው ነበሩ። አይ ዶንት ኖ አሁን እሳቸው ይኖሩ አይሆኑ አላቅም። ቸርች ሲመጡ ምን እንደሚያገለግሉ ታውቃላችሁ? አሸናቸው ፕሬዝዳንት እኮ እዚች ጋር ትንሽ ጌታ እኮ ፕሮሞሽን ሲሰጠን እኮ አይ አም ቢዚ እምንለው እሳቸው ስልጣናቸውን እዛ ጥለው ቸርች ሲገቡ አሸናቸው። እግዚአብሔር በዚህ መንፈስ ይባርካል። እዚህ ቤት በዘር አንተዋወቅም። ዘር ምንድነው? ከየት ሀገር መጣ? በኢየሱስ ስም የተሰበረ ይሁን። እዚህ ስንመጣ በደም የተዋጀን ወንድምና እህቶች ነን። የእግዚአብሔር ምኖች ነን? ቤተሰብ። እስቲ ቤተሰብ በሉ። እስቲ በሉ። አሁን እግዚአብሔር በአማራነት ያውቀኝም፣ በኦሮሞነት ያውቀኝም፣ በትግሬነት ያውቀኝም። እግዚአብሔር የሚያውቀኝ በእግዚአብሔር ዓለም መታወቂያው አንድ መንገድ ነው። እሱም ኢየሱስ ይባላል። ይሄ መልክ ነው እዚህ ቤት የሚያብበው። ኢየሱስ ነው የሚያብበው። አዎ ቤተክርስቲያን የሁሉም ናት። የሁሉም እዚህ ስንመጣ ዘራና ቀለቅንም በጎነቱን ምን መሰከር። አሜን። እሺ ቤተክርስቲያን ባህሪዋ ሰማያዊ ነው። ሰማያዊ ናት ቤተክርስቲያን። ኤፌሶን 3:10 አምኜሽ አላወጣውም እኮ ሶስት ምዕራፍ 3 ቁጥር 10 ብዙ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመውን የዘላለም ሐሳብ ነበረ። በእርሱ ዘንድ ባለ እምነት በኩል በመታመን ድፍረትና መግባትን በእርሱ አለን ይላል። ቁጥር 10 ልዩ የእግዚአብሔር ጥበብ ምን? ልዩ የእግዚአብሔር ጥበብ በምን? አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ያለችው በምድር ላይ ነው። ምድራዊ ግን አይደለችው። ቤተ ክርስቲያን ምድራዊ አይደለች። አንዳንድ ሰዎች ቤተ ክርስቲያን መተው ዓለማዊነትን ማስፋፋት ይፈልጋሉ። ቤተ ክርስቲያን ምድራዊነትን ዓለማዊነትን አጥብቃ ትቃወማለች። ቤተ ክርስቲያን መንፈሳዊ ናት። የእግዚአብሔር ልዩ ጥበብ የሚሰራው በማን ነው? በቤተ ክርስቲያን በኩል ነው። በቤተ ክርስቲያን በኩል ነው። ብዙ ሰዎች ቤተ ክርስቲያንን እውቅና ከልክለዋል። ቤተ ክርስቲያንን ስፍራ ከልክለዋል። አሁን ግን የእግዚአብሔር ጥበብ በሆነ በኩል አይገለጥም። የእግዚአብሔር ለዛው ልዩ ጥበብ መገለጫው በምን በኩል ነው? እስቲ ጮክ በሉ። እዚህ ጋራ ስንሰበሰብ ኮኔክት የምናደርገው ከምን ጋራ ነው? ከመንፈሳዊ ዓለም ጋራ ነው።
ከመንፈሳዊ ዓለም ጋራ ነው። እዚያው የእግዚአብሔር መንፈስ የሚሰራበት፣ የእግዚአብሔር መንፈስ የሚፈውስበት፣ የእግዚአብሔር መንፈስ የሚገለጥበት በዚህ ነው። እግዚአብሔር ዓለም ልዩ ልዩ ምን አለ? ጥበብ አለ፣ ልዩ ልዩ አሰራር አለ። መንፈሳዊውን ዓለም የሚመታው በቤተ ክርስቲያን በኩል በመንፈሳዊ ዓለም ምን እንዲያደርግ ነው የሚለው? ላሉ አለቆችና ስልጣናት ምን ይል ዘንድ? ይገለጥ ዘንድ። የትኛውም ሳይንቲስት አጋንንትን ማስወጣት አይችልም። ቢሊየነር የትኛው ቢሆን አጋንንት ላይ ኃይል የለውም። በጨለማው ዓለም በመንፈሳዊ ዓለም ያሉ እነዚህ መናፍስታናትን ጠርጋ መጣል የምትችለው ቤተ ክርስቲያን ናት። አሜን ልስማ። ስለዚህ ሰማየ ሰማያት የእግዚአብሔር ማደሪያ አለ። ከዛው በታች ደግሞ ዳንኤል መጽሐፍን ስታነቡ መልስ እንዳይመጣ የፋርስ አለቃ መንግስት ለ21 ቀን ምን አደረገኛል? ተቋቋመ። ከኛ ሰማይ በላይ ያሉ በመንፈሳዊ ዓለም ውስጥ ያሉ የጨለማው ገዢዎች አሉ፣ አለቆች፣ ስልጣናት አሉ። እነሱን የእግዚአብሔር አሰራር ሰንጥቆ ነው ቤተክርስቲያን እኛ ጋራ የሚመጣው። በእኛ አማካኝነት በቤተ ክርስቲያን አማካኝነት በመንፈሳዊ ዓለም ያሉ አለቆችን ስልጣናትን ሁሉ ምን ያደርጋል? እግዚአብሔር ያስወግዳል፣ ያስራል፣ ይሰብራል። ቅዱስ ወንድሞች እህቶችን የያዘ ነፃ ያወጣል። ቤተ ክርስቲያን የእግዚአብሔር የጥበብ መገለጫ ቦታ ነው። አሜን ልስማ፣ አሜን ልስማ። ስለዚህ ሰይጣን የሚሰማው የሚታዘዘው እኔንና አንቺን ነው። ለዚህ ነው የገሃነም ደጆች ማንን ነው የሚለው? ግለሰብን አላለም፣ ግለሰብን አላለም። የሆነም ፓስተር የገሃነም ደጆች አይቋቋሙትም አይደለም ያለ፣ ቤተ ክርስቲያንን የእግዚአብሔር ልዩ ልዩ ጥበብ የሚገለጥባት ቤተ ክርስቲያን በጨለማው ዓለም ውስጥ ገዢ ናት። አሜን ልስማ። የመጨረሻ ገላትያን 3:14 እኔ ላንብበው። ዛሬ ኳየሮች አስረው አልወጡም። እንዲህ ይላል፣ በጌታ በኢየሱስ ስም አነባለሁ። የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው። ወደ ምን? ወደ አሕዛብ። ይሄ በረከት ለማ ብቻ ነበር? ለአይሁድ ብቻ፣ ለእስራኤል ብቻ ነበር። በክርስቶስ ኢየሱስ ለአብርሃም ብቻ ወይም ለእስራኤል ብቻ የተባለው በረከት አሁን ለማደረሰ ይላል ለአሕዛብ። እኛ ማለት በተፈጥሯችን አሕዛብ ነበር፣ አምላክ የሌለው ሕዝብ ማለት ነው። በክርስቶስ ኢየሱስ አማካኝነት አሁን የመንፈስን ተስፋ በእምነት ምን ብለናል? ተቀበለናል። ቤተ ክርስቲያን ስንል ይሄንን ነው የምንለው። ይሄንን ነው የአብርሃም በረከት። አሁን ምኖች ሆነናል? ተካፋዮች። እስቲ በሉ እግዚአብሔር ለአብርሃም የገባው በረከት፣ ለአብርሃም የተነገረው በረከት 12 ላይ ሄዳችሁ ስታነቡ ወደ 7 የሆነ በረከት አለ። ያ በረከት ለአብርሃም ለእስራኤል ብቻ ዛሬ ኢየሱስን አልተቀበሉም እስራኤል። ለአብርሃም የተነገረው በረከት ግን እስከዛሬ ይሰራባቸዋል። በዓለም የተበተኑ አይሁዶች ሁሉ ባለጠጎች ናቸው። እውነት ውሸት? እየባረኩ ምን አረጋለሁ? ለበረከት አደርጋለሁ። በሄዱበት ቦታ ሁሉ ትልልቅ ፖዚሽን ውስጥ ያሉ እነሱ ናቸው። ባለጠጋ ኦልሬዲ ለአብርሃም የተነገረው ቃል በእነሱ ላይ ምን ብሏል? ሰርቷል፣ ተባርኳል። የሚጠሏቸውን እግዚአብሔር እስከዛሬ የተከበቡት በጠላት ክልል ነው። በዚህ ሶሪያ አለ፣ በዚህ ኢራቅ አለ፣ በዛ ኢራቅ አለ፣ በዛ ፍልስጤም አለ፣ ግብጽ አለ። በሙሉ እስራኤል በጠላት ነው ያለችው። እግዚአብሔር ለአብርሃም በገባው ኪዳን መሰረት ግን ትንሽ ናቸው፣ በቁጥር ትንሽ ናቸው፣ ግን አንቀጥቅጠው ይኖራሉ። የጌታ ቃል አያረጅ።
አረጅም በጠላት ተከበው በዓለም ግን ገዢ እስራኤል አለች ማለት አሜሪካ ትቀበላለች አያል የተባለችው ሀገር ለምን የአብርሃም በረከት ምን ያረጋ እየሰራ በሉ ያ በረከት አሁን የኔ እስቲ የኔ ሆኖ አልበሉ ለምን ጠላት እንደዚህ መጥቶ አጥር አይሰራም የእግዚአብሔር በኢየሱስ ክርስቶስ የአብርሃም በረከት ወራሾች ሆነናል በተሰጠን በኢየሱስ ክርስቶስ አማካኝነት ማሸነፍ ድል ማድረግ በክርስቶስ ኢየሱስ የኛ ሆኖልናል አሜን ልስማ ቤተክርስቲያን እንዲናት አሁን አህዛብ የለም አሁን አይሁድ የለም አሁን ጨዋ የለም አሁን ባሪያ የለም የድሮ ጉባኤ አንድ ጉባኤ እስራኤል ብቻ የሚሰበሰብበት ነው የእግዚአብሔር ጉባኤ አሁን ግን ኢየሱስ ክርስቶስ በመስቀሉ አማካኝነት ወንድ የለም ሴት የለም ጨዋ የለም ባሪያ የለም አይሁድ የለም ሁሉ በክርስቶስ ስንት ሆኗል እስቲ በሉ በክርስቶስ አንድ ሆነናል በክርስቶስ አንድ የሆነው ላይ ደግሞ የሚሰራ የበረከት ቃል አለ አሜን ልስማ ሁላችንም እንቆማለን እንዲህ ይላል የጌታ ቃል ሁለቱን ያዋደ ለምትጽፉ ኤፌሶን 2 ከ11 እስከ 16 ሄዳችሁ እዩ ቤተክርስቲያን ስንል ቁጥር አይደለም ሁለት እና ሶስት ሮሜ 16 ወሰን የመጨረሻ ያወጣልናል 16 ከ3 እስከ 5 ታውቃላችሁ ቤተክርስቲያን በፊልሞናን መጽሐፍ ስታነቡ በቤትህ ላለችው ቤተክርስቲያን ሰላምታ አቅርብልኝ ይላል እንግዲህ ቤት ውስጥ ነው ቤተክርስቲያን ምናልባት አባት እናት ልጆች ቤተክርስቲያን ናቸው ቤት ውስጥ ምናልባት አቅራቢያ ያሉ 2-3 ወይ ደግሞ ሰራተኞች ባሪያዎች ነበሩ ቤተክርስቲያን እኛ ለቤተክርስቲያን የተሰጠን ግምት ትክክል አይነት ስላልሆነ ዛሬ እግዚአብሔር ማስተካከል ይፈልጋል እግዚአብሔር ትልቅ ቤተክርስቲያን ትንሽ ቤተክርስቲያን የሚለው የለው አንድ ቤተክርስቲያን ናት የክርስቶስ ቤተክርስቲያን በደም የተዋጀች ቤተክርስቲያን ክርስቶስ ከቁጥር ጋር ጉዳዩ አይደለም ቁጥርማ ቢሆን እግዚአብሔር የሚያስደንቀው እዚህ ምን አገናኘው እግዚአብሔር ስታዲየም አይሄድም 30,000 ምናምን ቲዲ ፕሌስ አይታችሁታል መንፈስ ቅዱስ እዛ ጋር ግን አይሰራም 2 እና 3 በስሙ አባ ሲል ይሰራል ማራሃዳ ጋባጋ ሳካቴና ማያ ይመቸዋል በስሙ የተሰበሰቡ ደካማ የሚመስሉ መልካቸው የማያምር ያልተማሩ ስፍራ የሌላቸው ምድር የማታቃቸው መንፈሳዊ ዓለም ግን ልዩ ጥበብ የሚያፈስባቸው ጉባኤ ይሄ ነው ቤተክርስቲያን ቁጥር አይደለም እሺ ሮሜ 16 ከ3 እስከ 5 በክርስቶስ ኢየሱስ አብረውኝ ለሚሰሩ ለጵርስቅላና ለአቂላ ሰላምታ አቅርቡልኝ እነርሱም ስለ ነፍሴ ነፍሳቸውን ለሞት አቀረቡ የአሕዛብም አብያተ ክርስቲያናት ሁሉ የሚያስቧቸውና የሚያመሰግኗቸው ናቸው እንጂ እኔ ብቻ አይደለሁም በቤታቸውም ላለች ቤተክርስቲያን ሰላምታ አቅርቡልኝ ከእስያ ለክርስቶስ በኩራት ለሆነው ለምወደው ለአጤኔጦን ሰላምታ አቅርቡልኝ ስለናንተ ብዙ ለደከመች ለማርያም ሰላምታ አቅርቡልኝ በቃ ጌታ ይባርክ በቤት ምን ላለችው ምን ቤተክርስቲያን እንዴት ያለ ቫልዩ እንደሚሰጡ ዮሐንስ መልእክት ስታነቡ ታገኛለህ ፊሊሞናን ስታነቡ ታላችሁ አክብሮታቸው ቤተክርስቲያንን እግዚአብሔር ባየው ልክ ነበር የሚያዩት እኛ ቤተክርስቲያንን እንዴት ነው አመለካከታችን ካልተቀየረ የነገሩ በረከት አያገኘንም ቤተክርስቲያን ለመምጣት የምንጓጓው በቤተክርስቲያን የእግዚአብሔር አቋም ሲገባል ይሄ ቤት የምንለወጥበት የምንቀየርበት ልዩ መንፈሳዊ ስጦታ የምንካፈልበት ቆላስይስ 4:9 ላይ እንዲህ ይላል ስለዚሁ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን
አልተውንም ይላል። ለቅዱሳን ነው ይሄንን የሚለው። በህብረት ጌታ ኢየሱስ ክርስቶስን ለሚያከብሩ በመንፈስ እየበረቱ ላሉ የሰሙት አለ። በመንፈስ የሆነ ፍቅራቸውን ሰምተዋል። የተወራ የተነገረ በጥቅም ያልሆነ በስሜት ያልሆነ በቆላስያስ ቤተክርስቲያን ያለ የወንድማማቾች ፍቅር በመንፈስ የሆነ ፍቅር ነው። ማይ ጋድ። ስለዚህ ይሄንን ከሰማንበት ቀን ጀምሮ ይላል የፈቃዱን ዕውቀት መንፈሳዊ ጥበብና አእምሮን ሁሉ ምን እንዲላችሁ እንዲሞላባችሁ። እዚህ ስንመጣ መንፈሳዊ ጥበብና አእምሮ የክርስቶስ አእምሮ የምንሞላበት ነው። ይሄ ቤተክርስቲያን ዓለማዊነት የሚራገፍበት ነው። ቤተክርስቲያን መንፈሳዊ ናት። መንፈሳዊ ናት። የማርቆስ ሐዋርያት ሥራ 12 ላይ ለማርቆስ እናት ሰላምታ ያቀርባል። ቤቷን ለቤተክርስቲያን የሰጠች በቤቷ ላለች ቤተክርስቲያን እያለ ሰላምታ ያቀርባሉ። አይገርምም? ይሄ ነው ከአዳራሽ እንውጣ፣ ከአዳራሽ እንውጣ፣ ከቁጥር እንውጣ። ቤተክርስቲያንን ልክ ክርስቶስ ባየበት ማየት ሲሆንልን የእግዚአብሔር ጥበብ ይሞላል።